ዛሬ ከሁለት የአቶሚክ ቦምብ ፍንዳታ ስለተረፈው ሰው ነው የምናወራው። ስሙ ቶሚ ያማጉቺ ይባላል። የጃፓን ዜግነት ያለው ሲሆን ጊዜው 1945 ሲሆን ወቅቱ ደግሞ ሁለተኛው ዓለም ጦርነት የተፋፋመበት ጊዜ ነበረ። ታዲያ ቶሚ ያማጉቺ ኢንጂነር ስለነበረ ወደ ተለያዩ የጃፓን ግዛቶች እየተዘዋወረ ስራውን ይሰራል። ነገሩ እንዲህ ነው። በ1945 ኦገስት 6 ቶሚ ያማጉቺ ኢንጂነር ስለነበረ ለቢዝነስ ስራ ወደ ሂሮሺማ ይጓዛል። የዛን ቀን ከመኪና ሲወርድ ነበር የመጀመሪያው አቶሚክ ቦምብ ወደ ከተማው የተጣለው። በፍንዳታውም አብዛኛው የሰውነቱ ክፍል ሲጎዳ አይኑና ጆሮ መስማት አቁሞ ነበር። ነገር ግን ሰውየው በህይወት ነበረ። ከዚህ በኋላ ወደሚኖርበት ከተማ ወደ ናጋሳኪ ይመለሳል። ታዲያ የሚገርመው ከ3 ቀን በኋላ በኦገስት 9 የሚኖርበት አካባቢ ስለ ቦምቡ ፍጥነት እየተወራ ባለበት ሁኔታ ነበር ሁለተኛው አቶሚክ ቦምብ በናጋሳኪ ከተማ የተጣለው። ቶሚ ያማጉቺ ከዚህም ፍንዳታ በድጋሚ ሊተርፍ ችሏል። ይህ ሰው ታዲያ እንደ አውሮፓውያን አቆጣጠር እስከ 2010 ድረስ ከኖረ በኋላ በ93 ዓመቱ ህይወቱ ሊያልፍ ችሏል።